እትዬ ቁርስ ሰጠችህ? ታዩና በዛው ዋጋ ተስማሚ። እንደዛማ ካልሆነ ከባድ ነው እንዴ። በቃ ለማንኛውም በኋላ ደውልልሻለሁ። አንድ ጊዜ ቆምማ ወንድሜ፣ ቆይ አንዴ። አንገት ላይ ያለው መስቀል የእጅ ጥበቡና ጥንታዊነቱ በጣም ይገርማል። $2000 ገዛለሁ። አሁኑን አውልቀህ ስጠኝ። እህቴ፣ ዓለም ላይ ያሉ ሀብታሞች በሙሉ ተደምረው የሚገዙት የሚሸጡት ነገሮች አሏቸው። ይሄ ግን የትውልድ ቅርስ፣ የእምነት ማህተብ ነው። ዋጋ ይወጣለት። አንተ ሰው ያታስብም እንዴ? ለራስ አካል ጉዳተኛ ነህ። ይሄንን እኮ ገንዘብ ብትቀበለኝ ያንተንም የልጅንም ህይወት መቀየር ትችላለህ። ሕክምና እንኳን ይሆናል። አሁን እንደው በዚህ አካል ጉዳተኝነት ሰርተ ይሄንን የሚያክል ገንዘብ አግኝተህ ታውቃለህ? እግሬ ከስራው ቢያቆምም እምነቴና አይምሮዬ ግን አላቆመም። ህይወቴን የሚቀይረው የሰው ብር ሳይሆን የፈጠረኝ አምላክ ነው። እኔ ዛሬ ለምቾቴ ብር ብቀበል ነገ ለአማኑኤል ቤተክርስቲያን ህንጻ ግንባታ የሚሆን ጽናት አጣለሁ። እኔ በዚህ አካሌ በየመንገዱ ምዞረው ለራሴ መለመኛ አይደለም፣ የቅዱስ አማኑኤልን ቤት ለማሰራት ነው። እኔ ያሰርኩት የሃይማኖት ሀብት ነው። አንቺ ግን በብርሽ ሁሉንም ነገር መግዛት የምትችይ ይመስልሻል? የራስሽን ነፍስ ቤት አስበሽው ታውቂያለሽ? እኔ ብር ካለኝ ሁሉን ነገር ማድረግ የምችል ይመስለኝ ነበር። አንተ በዚህ ሁኔታ ውስጥ ሆነ እንኳን ከኔ በላይ ሀብታም ነህ። እባክህን የቤተ ክርስቲያኑን የባንክ አካውንት ስጠኝ። እኔም ከዚህ በኋላ የዚህ ቤት አገልጋይ ልሁን። ሄሎ ቤብ፣ መጥለህ ቆያ መጣሁሽ ፈረ أنت فايلة ده وأنا برصة وسلوى فايلني. سلام ده؟ أنت برازر فايلة كم سنة عمر برصة؟ فايلة ولا نقول بالكوز كوي. لا ما عندنا مزاج. تقدر أقول كوز برصة وسلوى جروز اجتماع باسبورت $10. تعرف حاجة برا يرني أمريكا. تعال جورو. هذا الكرهوم يخد. أي كرهوم يخد. ما تروحوا يوم ولا يوم ما يستاقوا يوم زي. كم ما يوم دولو. حد ما دحر أيوه. أمريكا تسمى. أزكابي أمنيو. أزكابي أمنيو. شتاي. أزكابي. شتاي. لا تيجي شتاي. هاي خلينا نسخوز يا شتاي أنا ما خليني كيرك تفوتيه ما عاد شتاي. ناديني هنا حدا لنا يجي أنا تعال بلا. نادانيو. ناتا شتوكو براند كويو. ناي ما قرأت شتوكو إناتي. ሄሎ፣ የት አለክ? እየጠበቅኩ እኮ ነው። ደርሻለሁ። ከጀርባሽ ነኝ። ባካ አቀልደውን ቶሎ ና። እሺ ጀርባሽ እንዴት እንደሚያምር። ጀርባዬ ምን አሳየህ? የኋላው ከሌለ የለም የፊቱ ሲባል አልሰማሽም? ቀልድ ነው። ውሹ በዚህ ፍንጭ ትሽቃለሽ። ካሌብ እባላለሁ። እኔም አቤል እባላለሁ። ታዲያ ለምን ለኔ ትነግረኛለህ? ለሷ ንገራታ፣ እሷ ትምረጥ። ወንድሜን ነው የምመርጠው። ምን ፈልገህ ነው? ቤቢን ማለቴ እህቴ ላስመዘግባት። አንተ ቆም፣ እያናገርኩ አይደል? ቆይ ምን አድርግ ነው የምትይኝ? ምን አድርገህ የምታውቀው ነው? ቤቱ ቀጣርግ ያስኩት እኔ። እሺ እንዲህ ነው ድክመትን ማመን። ቆም እንጂ አውራኝ። ወንድ ልጅ እንደ ወንድ ሲሆን ነው መኩራት ያለበት። እባክሽ ይበቃሻል። ሜልን እንደማባይል እንጂ አልተቆጣችኝም። ጮክ ብላ አወራችኝ ስለጠፋው። እሺ አባይ ምን አስዋሸ? ንገረው። ለልጁ ዳቦ መግዛት የማይችል አባት እንደው ንገረው። ይገዛው። ሄዶ ይግዛል። እስኪ እናያለን። አንዴ እዚህ ጠብቀኝ። እሺ እሺ አባይ። ሰላም ልጅ፣ አንድ ዳቦ ግዛልኝ ብሎ መግዣ ብር ምንም የለኝ። እባክሽ አንድ ዳቦ ስጪ፣ በጣም ስለቸገረኝ። የኔ ወንድም በነፃ ምንም ነገር የለም። አይ የፈለገውን ስጪ፣ እከፍላለሁ። በጣም አመሰግናለሁ። ምንም አይደለም ወንድሜ፣ አይዞሽ። በድጋሚ በጣም አመሰግናለሁ። ግን ምንድን ነው የምትሰራው? ያንጎ ነው የምሰራው። سمع لله أبزا بوتا ينقطيرو من أني أبزا عنا تقاطيرنا حزق موت يوم عايتبلي سمع عسات السدد كيوم مخني رغي حزي أنا عسكت الشيخ تولي سمع لله كوري أنا غد وعاد تقاسبالي أنت جاي معز مثل زي الخوك استهقدر ويلك ما أدري مش على التاريخ يوم تحد جنجار تحد راسان تحد عزان مالكي علمي خريري أروح عن حمش شنعتي خلني أخي بك أنا عايز مثل تاريخي أيوة اللي حضرك مرأة الشيخ
بعد حن متاهو ثانك يو صار غبا هو نعم كان ترى له انا مرعوي ما بعد متي بعد ما انت مرعوي بعلو زنتلكم مام بعلم انا متي شنو يسددنا على شمكله ثاني ما شمت حق بريلكم خمس ناي قدم متصافحي مدرغحي مغزغزي نبدن انت يلوو من يبلي نيبا صراحه انت ايو شويت كبلي ادمزغبيو غداغالي زيام ريخيام رغيلم تفتق زولو دعواس يوم نو اياني تزلالي وعلو معري رخيبه انا معري አንቺ ትንሿ እንዳትሆን ብቻ አዲያስ ትንሿ እኮ ናት። አንቺ እንዴት አድገሻል? ሳምራ ደህና ነሽ? ደህና ነኝ ማዘር። ሰላም ነሽ? ልጄን ረሳሽው እንዴ? ልውል እኮ ነው። ሃይ ሳማት ተሳሳሙ። አይ ልጅ አፍረው እኮ ነው። እሺ ሳሚው አንቺ ሳሚው እንጂ ኧረ ተሳስመናል። አፈሩ እኮ ነው። አታስቶሽም እንዴ ልጅ እያሉ እሷ ሱሪው ስታልቀው እሱ ቀሚሷ ሲያልቅ ኧረ ተው እያለ ይገላለቡ ነበር እኮ ልጅ እያሉ ትገላለቡ ነበር እኮ እርስ በርስ ይገላለቡ ነበር። አታስቶሽም እንዴ ያኔ ባልደረስ ስንሄድ አብራ ካልሸና ብላ ሽንት ቤት ወንድ ሽንት ቤት ገብታ ልጅሽ ከልጅ ጋር አብራ ይሸናችሁስ? ከእሱ ውጭ ማንንም አላገባም ነበር እንዴ ልጅ እያለ ባሌ ትል ነበር እኮ። ዛሬ እኮ አድጋ መታፈሩ እኮ ነው። አሁን ሲያድጉ ማፈር ጀመሩ። አሁን አድገው ለማያውቃቸው አሁን ትልቅ ሰው ይመስላሉ። በቴማ ያኔ አብረው እንደዛ እንደመታፈር ደግሞ አታስታውሽም እንዴ? የሆነ ቀን ደግሞ አስታውሽዋል ኦኬ ምን ነገር አይጠበቅበት ማስታውሽዋል። باي هنقول فاي تعمل إيراني باي لا تسألني هو تليك باي أنا سيزلا أنس أنا حاوي بنحاوي ماكينات قبيلة بنحاوي ماكينة هم كيف غلا شيرا شرخكي عم حاوي هوتيل وسيدة هم كيف يخيل أثناء نخكس لا تسألني أنا سيزلا هو طلع عند حر تفكر أنت وأنت حاول تفعلني زي أسر السعي يا بالي ما يتارع በቃ እኔን ለማበሳጨት ነው የተፈጠርከው አይደለ? የምትነጫነጪው አስልጅ እኔን ለማበሳጨት ነው የተፈጠረችው። ህፃን የህፃን ስራ ማን እንደሚሰራ እኮ ግልጽ ነው። ማለት ህፃን ነሽ እያልከኝ ነው? እኔ ስም አልጠራሁም። ህፃን ከሆነ ስምሽ ደግሞ ባለማወቅ ነው። ምን እያልክ ነው? ተጎዳሽ? ይድፋክሽ። ማንን? አንተን። እኔ ምን አገባኝ ስትደናበሪ ለተደፋሹ። አንተ ፊቴ ባትሄድ አደናቅፈኝ ባልተደፋው ነበር። እሺ ባጭሩ አንተን እያየሁ ሲሄድ ነው የተደፋሁት እያልሽ ነው? በስመ አብ መች አበድኩ። ይኸው ከዚህ በላይ ምን በፍቅሬ ጨርቅሽን ጥለሽ ስታብጂ ነዋ። ወይኔ ማስጠላት። ያንተ ጭቅጭቅ እንዴት ምርር እንዳለኝ ብታውቅ። ከሌላ ሰው ጋር ተግባብቼ ከማወራው ይልቅ ጭቅጭቅሽ ይመቸኛል። በጣም አስቸጋሪ ልጅ ነው ማለት ነው። እንደዛ ነገር